ሰላም ጤና ይስጥልን ውድ የጤናማ ህይወት ቻናል ቤተሰቦች፣ በዛሬው ቪዲዮ በሰውነታችን ውስጥ ከ500 በላይ የተለያዩና እጅግ ውስብስብ ተግባራትን ስለሚያከናውነው እንዲሁም የሰውነታችን ዋነኛ የኬሚካል ፋብሪካ ስለሆነው ጉበታችን እነግራችኋለሁ። ጉበት መርዛማ ነገሮችን ከደማችን ውስጥ ያጠራል፣ ለምግብ መፈጨት የሚረዳ ሐሞት ያመርታል፣ እንዲሁም ኃይልን አከማችቶ በፈለግን ጊዜ ይሰጠናል። ከሁሉም በላይ ደግሞ ጉበት ራሱን በራሱ የማደስ ወይም ሪጀነሬት የማድረግ አስገራሚ የተፈጥሮ ችሎታ አለው። ሆኖም ግን ይህን ድንቅ የአካል ክፍል አቅም አጥቶ መጉደል ሲጀምር አብዛኛውን ጊዜ ህመም ስለማይሰማን ችግሩን ቶሎ ላንረዳው እንችላለን። የጉበት በሽታ ዝምተኛው ገዳይ ከሚባሉ በሽታዎች ውስጥ አንዱ ነው። ዛሬ ጉበታችን አደጋ ላይ መሆኑንና እርዳታ እየጠየቀን መሆኑን የሚጠቁሙ 8 የመጀመሪያ ደረጃ ምልክቶችን በዝርዝር እነግራችኋለሁ። እነዚህን ምልክቶች ማወቅ ህይወትዎን ወይም የቤተሰብዎን ህይወት ሊያድን ይችላል። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉ። የመጀመሪያው ምልክት የቆዳና የአይን ነጭ ክፍል ቢጫ መሆን ነው። ይህ የጉበት ችግር መኖሩን ከሚያሳዩ በጣም ግልጽና ዋነኛ ምልክቶች አንዱ ነው። ጉበታችን በመደበኛነት ሲሰራ ቢሊሩቢን የተባለውን ያረጁ የቀይ የደም ሴሎች ዝቃጭ ከሰውነታችን ውስጥ ያጣራል እና ያስወግዳል። ነገር ግን ጉበት በበሽታ በቫይረስ ወይም እንደ ሄፓታይተስ ወይም በአልኮል ምክንያት ሲጎዳ ይህንን ቆሻሻ ማስወገድ ያቅተዋል። በዚህ ጊዜ ቢሊሩቢን በደማችን ውስጥ ይከማችና ቆዳችንንና የአይናችንን ነጭ ክፍል ወደ ቢጫነት ይቀይረዋል። ይህ ምልክት ከታየብዎ ያለምንም መዘግየት ወደ ጤና ተቋም በመሄድ ሐኪም ማማከር ያስፈልጋል። ሁለተኛው ምልክት የሆድ እብጠትና ህመም ነው ወይም አሲስቲስ እንለዋለን። ጉበትዎ በቀኝ በኩል ከጎድን አጥንቶ ስር ይገኛል። በዚህ አካባቢ ማለትም በሆድዎ የላይኛው ቀኝ ክፍል ላይ የሚቆረቁር ወይም ደጋግሞ የሚመጣ ህመም ካለ የጉበት መቆጣት ምልክት ሊሆን ይችላል። ከዚህም በተጨማሪ የጉበት ሥራ ክፉኛ ሲጎዳ በሆድ ዕቃ ውስጥ ከፍተኛ መጠን ያለው ፈሳሽ መከማቸት ይጀምራል። ይህ ሁኔታ በሕክምናው አሳይትስ ይባላል። ሆዶ ያለወትሮ ወደፊት መግፋትና ማበጥ ከጀመረ እንዲሁም የሆድ መወጠር ስሜት ካስቸገሮ ይህ ጉበቶ አደጋ ላይ መሆኑን የሚያሳይ ከባድ የጥሪ ደወል ነው። ሌላው ሦስተኛው ምልክት የሽንትና የሰገራ ቀለም መቀየር ነው። በቀን ውስጥ በቂ ውሃ እየጠጡ ነገር ግን የሽንትዎ ቀለም በጣም ከጠቆረ ወይም የቡና ቀለም ወይም ጥቁር ቢጫ ከመሰለ ይህ በሽታው ውስጥ ከፍተኛ የሆነ የቢሊሩቢን ቆሻሻ እየወጣ መሆኑን ያሳያል። በተቃራኒው ደግሞ የሰገራው ቀለም መገርጣት ወይም ነጭ የሸክላ አፈር ቀለም መምሰል ሌላው አደገኛ ምልክት ነው። ጤናማ ሰገራ የተለመደውን ቀለም የሚያገኘው ጉበት ከሚያመርተው የሐሞት ፈሳሽ ነው። የሰገራ ቀለም ወደ ነጭነት ከተቀየረ ጉበትዎ ሐሞት እያመረተ አይደለም ወይም የሐሞት ቧንቧዎች ተዘግተዋል ማለት ነው። አራተኛው ምልክት የእግርና የቁርጭምጭሚት ማበጥ ነው። ልክ እንደ ሆድ እብጠት ሁሉ የጉበት ችግር በእግርና በቁርጭምጭሚት አካባቢ ፈሳሽ እንዲከማች ያደርጋል። ይህ የሚከሰተው ጉበት አልቡሚን የተባለውን ወሳኝ ፕሮቲን በበቂ ሁኔታ ማምረት ሲያቅተው ነው። አልቡሚን በደም ስሮቻችን ውስጥ ያለው ፈሳሽ ወደ ውጭ እንዳይወጣ አምቆ የሚይዝ ፕሮቲን ነው። የዚህ ፕሮቲን ማነስ ሲያጋጥም እንዲሁም በጉበት ውስጥ ያለው የደም ግፊት ሲጨምር ፈሳሹ ወደ ታችኛው የሰውነት ክፍላችን በመውረድ እግራችንን እንዲያብጥ ያደርጋል። ያበጠው ቦታ ላይ በጣቶ ሲጫኑት ወደ ውስጥ ጎድጉዶ ከቀረ የችግሩ ጠቋሚ ነው። አምስተኛው ምልክት ከባድና የማይለቅ የቆዳ ማሳከክ ነው። የቆዳ ማሳከክ ለብዙ ነገሮች ምልክት ሊሆን ቢችልም ከጉበት ጋር የተያያዘ ማሳከክ ግን በጣም የተለየና አስጨናቂ ነው።
ይህ ማሳከክ አብዛኛውን ጊዜ ምንም አይነት የቆዳ ላይ ሽፍታ ወይም ቁስል ሳይኖር ከውስጥ የሚመጣ ነው። ጉበት የሐሞት ጨው ወይም ቢል ሳልት በትክክል ማስወገድ ሲያቅተው እነዚህ ጨዎች ከቆዳችን ስር ይከማቻሉ። በዚህ ጊዜ በተለይ ማታ ማታ በእጅና በእግር መዳፍ ላይ ከባድ የቆዳ ማሳከክ ይፈጠራል። ሌላው ስድስተኛው ምልክት ከፍተኛ ድካምና አቅም ማጣት ኦር ክሮኒክ ፋቲጉ ነው። የጉበት ህመምተኞች በብዛት ከሚያነሷቸው ቅሬታዎች ውስጥ ዋነኛው ከባድ የድካም ስሜት ነው። ምንም አይነት ከባድ ሥራ ባይኖርም እና በቂ እንቅልፍ ቢተኙም ቀኑን ሙሉ የሰውነት መዛልና ድካም ይሰማዎታል። ይህ የሚሆንበት ምክንያት ጉበታችን መርዛማ ነገሮችን ማጣራት ሲያቆም እነዚህ መርዞች በደማችን ውስጥ ተከማችተው ወደ አእምሮአችንና ጡንቻዎቻችን በመሰራጨት የኃይል መሟጠጥ ስለሚያስከትሉ ነው። በተጨማሪም ጉበት ስኳርን አከማችቶ ወደ ኃይል የመቀየር ሥራውን ስለሚያቆም ሰውነታችን ጉልበት ያጣል። ሰባተኛው ምልክት በቀላሉ መድማትና የቆዳ መበለዝ ነው። በትንሽ ግጭት ወይም ያለምንም ምክንያት ቆዳዎ ላይ ጥቁር ወይም ሰማያዊ መበለዝ ካስተዋሉ፣ እንዲሁም ሲቧጠጡ ደሞ ቶሎ የማይቆም ከሆነ ይህ የጉበት ችግር ምልክት ሊሆን ይችላል። ጉበት ደማችን እንዲረጋ የሚያደርጉ ልዩ ፕሮቲኖችን ኦር ብለድ ክለቲንግ ፕሮቲንስ ያመርታል። ጉበት ሲታመም እነዚህ ፕሮቲኖች አይመረቱም። በመሆኑም ሰውነታችን በቀላሉ ለመድማትና ለቆዳ ስር መበለዝ ይጋለጣል። የአፍንጫና የድድ መድማትም በተደጋጋሚ ሊከሰት ይችላል። ስምንተኛው ምልክት የምግብ ፍላጎት ማጣትና ማቅለሽለሽ ነው። ጉበት ለምግብ መፈጨት ሥራ ትልቅ ሚና አለው። ጉበት በትክክል መስራት ሲያቆም የምግብ መፈጨት ሂደቱ ይስተጓጎላል። ስለዚህ አንደኛ የምግብ ፍላጎቱ ሙሉ በሙሉ ይዘጋል። አልፎ ተርፎም ያለ ምክንያት ፈጣን የሆነ የክብደት መቀነስ ያጋጥመዎታል። ሌላው ሁለተኛው በተለይ ቅባትነት ያላቸው ምግቦችን ሲመገቡ የማቅለሽለሽ፣ የማስታወክና የሆድ መነፋት ስሜት ይፈጠራል። መርዛማ ነገሮች በሰውነቶ ውስጥ መከማቸታቸው ይህንን የማቅለሽለሽ ስሜት የበለጠ ያባብሰዋል። አሁን ደግሞ ጉበታችን ከመጎዳቱ በፊት እንዴት እንንከባከበው የሚለውን መፍትሄውን እነግራችኋለሁ። አብራችሁ ይቆዩ። እነዚህን ምልክቶች ከማየታችን በፊት ጉበታችንን ጤናማ አድርገን ማቆየት እንችላለን። ለዚህም የሚከተሉትን ጥቂት ግን ወሳኝ ልምዶችን ማዳበር ይኖርብናል። አንደኛ፣ አልኮልን መቀነስ ወይም ማቆም ነው። አልኮል የጉበት ዋነኛ ጠላት ነው። ሁለተኛ፣ ጤናማ አመጋገብን መከተል ነው። አትክልትና ፍራፍሬ ማዘውተር እንዲሁም ከልክ ያለፈ ቅባትና ስኳር ያላቸውን ምግቦች ማስወገድ። የሰባ ጉበት ኦር ፋቲ ሊቨር አሁን ላይ የብዙዎቻችን ችግር ሆኗል። ሶስተኛ፣ በቂ ውሃ መጠጣት ነው። ጉበት መርዛማ ነገሮችን እንዲያጣራ ውሃ ወሳኝ ነው። አራተኛ፣ መድኃኒቶችን በሐኪም ትዕዛዝ ብቻ መውሰድ ያስፈልጋል። ያለ ትዕዛዝ የሚወሰዱ የህመም ማስታገሻዎች ለምሳሌ እንደ ፓራስታሞል በብዛት መውሰድ ጉበትን በእጅጉ ይጎዳል። አምስተኛ፣ የሄፓታይተስ ምርመራ እና ክትባት ማድረግ ነው። የሄፓታይተስ ቢ እና ሲ ቫይረሶች ጉበትን ከሚያጠፉት ቀዳሚ ምልክቶች በመሆናቸው መመርመርና ክትባት መውሰድ አስፈላጊ ነው። ውድ ተመልካቾች፣ ዛሬ ያነሳኋቸው 8 ምልክቶች እርስዎ ላይ ወይም ቤተሰቦ ላይ ከታዩ ችላ ሳይሉ በአስቸኳይ ወደ ጤና ተቋም መሄድና የሕክምና ባለሙያን በማማከር የጉበት ምርመራ ወይም ሊቨር ፋንክሽን ቴስት ማድረግ ይኖርበታል። ቀድሞ መታከም ጉበት ራሱን በራሱ በማደስ ወደ ጤናማ ሁኔታ እንዲመለስ ትልቅ ዕድል ይሰጠዋል። ለዛሬ ያዘጋጀሁላችሁ መረጃ ይህንን ይመስል ነበር።
ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ይህ መረጃ ለሌሎች እንዲደርስ ሼር በማድረግ የህይወት አድን መልእክትን አስተላልፉ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቱን በመጫን ሁልጊዜም የምለቃቸውን የጤና መረጃዎች ቀድመው ማግኘት ይችላሉ። ስለተከታተላችሁ ከልብ አመሰግናለሁ። ጤና ለሁላችን ይሁን። ቸር እንሰንብት።